መዲናችንን እንደ ስሟ አበባ እናደርጋታለን፣ አዲስ እናደርጋታለን ብለን ለህዝባችን ቃል ከገባን ዋላ አደር ብለናል። አብዛኛውን ጊዜ ያጠፋነው በፕላኒንግ ነው። ብዙ ጊዜ ስናይ፣ ብዙ ጊዜ ስናቅድ፣ ብዙ ጊዜ ስንጭር ነው የቆየነው። ለረጅም ጊዜ ሰፊ የፕላኒንግ እና የዝግጅት ጊዜ አድርገን አሁን ስራውን ከጀመርን 3 ወራችን ነው። 2ቱን ወራት በአዳራሽ ግምገማ አድርገን 3ኛውን ወር ደግሞ በመስክ የተሰራውን ስራ እያየን ቀሪ ስራዎች ካሉ አቅጣጫ ለማስቀመጥ ነው ዛሬ የወጣ ነው። ያየነው ነገር በጣም ተስፋ ሰጪ ነው። መቀጠል አለበት። ገና ጅምር ነው። ብዙ ስራ ይጠበቅብናል። ግን ከእቅዳችን አንጻር በ3 ወር ጊዜ ውስጥ ፒያሳ አካባቢ አፍርሰን ለመቀየር የነበረን እቅድ በጥሩ ትራክ ላይ እንዳለ ያሳያል። ይሄ ከዚህ ቀደም 7 ደረጃ ብለን የምናውቀው አካባቢ ነው። ጥራቱን ከፍ አድርገናል። ኢንቫይሮንመንቱን ግሪን እንዲሆን ውሃን ነው ተደርጓል። ለብዙ ሰዎች ለማሰብ፣ ለማንበብ፣ ወክ ለማድረግ የሚመች ይመስለኛል። በዚህ ስራ ውስጥ ትኩረት ሰጥተን ብንገነዘብ ብናቅ እንደ ህዝብ ብንገነዘብ የማስበው አንደኛ ቁጠባ ነው። በጣም ውስን የሆነ ሀብት ነው ያለን። ይህንን ሀብት ወደ ውጭ ሀገር የምናሸሽ ከሆነ እንደዚህ አይነት ነገር ሀገራችን ልናይ አንችልም። በእኛ ሀብት የሰው ሀገር እንዲያሸበርቅ እናደርጋለን እንጂ የኛ ሀገር እንዲያምር ማድረግ አንችልም። ያለን ሀብት እዚሁ መቆጠብ፣ እዚሁ ኢንቨስት ማድረግ ያስፈልጋል። እንደ መንግስት ያለንን ሀብት በቁጠባ በትክክለኛ ቦታ ስናስቀምጥ ለሰዎች ተስፋን እንዲፈጥሩ፣ ተስፋ በሰው ልብ ውስጥ እንዲፈነጥቅ ያደርጋል። የማንም ሰው የወደፊት ጉዞ የሚወሰነው በተስፋ ነው እና ተስፈኛ ለመሆን እንደዚህ አይነት መልካም ነገር ማየት፣ ለልጆቻችን ማሳየት ያስፈልጋል። ለዚያ ቁጠባና የኢትዮጵያን ሀብት ኢትዮጵያ ውስጥ ማስቀረት በእጅጉ ያስፈልጋል። ሁለተኛው መፍጠንና መፍጠር ነው። ብዙ መፍጠር አለብን፣ ብዙ መፍጠን አለብን። አሁን ባለው ነገር የምንረካ ከሆነ ይበለሻሻል። ገና ነው፣ ሀገሩ አልተሰራም፣ ከተማው አልተሰራምና ይበልጥ መፍጠን፣ ይበልጥ መፍጠር አለብን። መፍጠር ማለት ይህንን ተራራ ከነበረበት ያለውን ጥራት ከፍ አድርገን ለህዝብ ምቹ አድርገን እንዴት ብንሰራው ይሻላል የሚለውን መፍጠን ያስፈልጋል። ሶስተኛው ትብብር ነው። ትብብር በጣም ወሳኝ ነገር ነው። እንግዲህ ይህንን ስራ ስንሰራ የአዲስ አበባ ከተማ ህዝብ እንደሚገነዘበው ከተማን አፍርሶ የመስራት ልምድ የለንም። አፍርሶ የመስራት ልብ ነው የነበረን እንጂ ልምድ የለንም እና ስናፈርስ ምንም እንደው አልጋ ባልጋ ነበር፣ ሰው ምንም አልተጎዳም፣ ችግር አልነበረም ብለን መናገር አንችልም። የከተማው ህዝብ እንዲገነዘብ የሚያስፈልገው በቅንነት ነው ያቀድነው፣ በቅንነት ነው የምንሰራው። በቅንነት አቀደን ማለት ሰው ሳናስከፋ፣ ነገር ሳናበላሽ፣ አንዳንዱን ሳንጎዳ ሰራም ማለት ላይሆን ይችላል እና የሰራነውን ስራ እንደ መልካም ጅምር በጥሩ መልኩ አየዋለሁ። ነገር ግን የከተማችን ነዋሪዎች የሰራነውን መልካም ነገር እነሱ አይተው እንዲፈርቱ፣ ስንሰራ ያስከፋናቸው፣ ያጠፋነው፣ ያበላሸነው ደግሞ ካለ ህዝቡ እንዲገነዘብና ይቅርታ እንዲያደርግልን በታላቅ ትህትና መጠየቅ እፈልጋለሁ። ዋና ፍላጎታችን ያማረ ነገር መስራት ነው። ነገር ግን ያማረ ነገር ያቀደ ሁሉ በአማረ መንገድ ጀምሮ ላይጨርስ ይችላል። አንዳንዴ የሚበላሽ ነገር ሊኖር ይችላል። ይህ በአዲስ አበባ የጀመርነውን ስራ በክልል ከተሞች እንቀጥላለን። ካለምንም ጥርጥር ኢትዮጵያን እንሰራታለን። ኢትዮጵያን ስንሰራት ፈተና አልባ ሆና አይደለም፣ ጨክነን በትጋት በስራ በመስዋዕትነት ነው የምንሰራት። መስዋዕትነት የሌለበት ዋጋ መክፈል የሌለበት ያማረ የጣፈጠን ፍሬ ማየት አይቻልም። አሁን እዚህ ቦታ ላይ የአዲስ አበባ ከተማ አመራሮች፣ የፌዴራል የተመደቡ አመራሮች ማታ 3 ሰዓት፣ 4 ሰዓት፣ 5 ሰዓት እያመሹ ባይሰሩ 3 ወር ባልሞላ ጊዜ ውስጥ በ3 ወር ጊዜ ውስጥ እንደዚህ አይነት ድንቅ ነገር ማየት አይቻልም። ትጋት ይፈልጋል፣ መስዋዕትነት ይፈልጋል። ማታ አለመተኛት፣ እንቅልፍ መሰዋት ይጠይቃል እና ያንን አድርገን መስዋዕትነት ኖሮ፣ ቁጠባ ኖሮ፣ መተባበር ኖሮ፣ መፍጠንና መፍጠር ካለ አራቱ ጉዳዮች ከተሰናሰሉ የጀመርነው ስራ በእጅጉ ያማረ ለህዝባችን የሚመች ሆኖ ይቀጥላል። የከተማው ህዝብ እንዲያግዘን እንዲገነዘብ የምፈልገው ነገር የጀመርነው ጅማሮ ገና ነው።
ወደምንፈልገው ደረጃ አልደረሰም። አሁንም መሮጥ አለብን። አሁንም መፍጠን አለብን። ብዙ የጥራት ጉድለቶች አሉ። ብዙ የዲዛይን ክፍተቶች አሉ። ብዙ ሊሟሉ የሚገቡ ጉዳዮች አሉ። ግን ክረምቱ ዋነኛው ኢንጂነር ስለሆነ ያበለሻሸነውን ነገር እሱ እያሰፋ በደንብ ያሳየናል። እስከ መስከረም ጠግነን መስከረም አሁን የጀመርነውን የ40 ኪሎ ሜትር ኮሪደር እናጠናቅቃለን። ከዚያ በኋላ የሚቀጥለውን እቅዳችን ደግሞ ሲደርስ ለህዝባችን የምንገልጽ ይሆናል። እስካሁን የከተማው ህዝብ ላደረገው ትብብር፣ ላደረገው ትግስት፣ ላደረገው እስቲኒያቸው ድል ይሰጣቸው ላለው ለልብ ስፋቱ እጅግ ከፍተኛ ምስጋና አለኝ። የህዝባችን እንወዳለን። በቅንነት ነው የምናገለግለው። ግን ላበላሸው ነገር ደግሞ ህዝባችን ተገንዝቦ እድል ስለሰጠን እናመሰግናለን። እንዲሁም እዚህ ቦታ ላይ እንዳያችሁ ቀንና ማታ የሚሰሩ ወጣቶች በከፍተኛ ትጋት ነው ስራው ሲሰራ የነበረው። እነዛ ወጣቶች በክፍያ ብቻ አይደለም የሰሩት፣ በትጋት ጭምር ነው። እነሱንም እጅግ አድርጌ ማመስገን እፈልጋለሁ። የአዲስ አበባ ከተማ መስተዳድር አመራሮች፣ የቴሌኮሙኒኬሽንን፣ መብራት ኃይልን፣ ክራይ ቤቶችን፣ ሌሎች የተሳተፉ አካላትን በሙሉ እጅግ አድርጌ ማመስገን እፈልጋለሁ። የግል ባለሀብቱን እንዲሁ ማመስገን እፈልጋለሁ። የግል ባለሀብቱ እንዲገነዘበን የምፈልገው ነገር ይሄንን ስንሰራ አብዛኛውን ስራ የሰጠነው ለማህበራት ነው፣ ለተደራጁ ወጣቶች ነው። ያን ያደረግነው ከዚህ ቀደም ኮንትራት የሚወስዱ ሀብታሞች ለመጉዳት አይደለም። ወጣቶችን የስራ ዕድል አግኝተው ገንዘብ አግኝተው የመፍጠር አቅማቸው አድገው በርካታ ስራ እንዲሰሩ ለማስቻል ነው። በዚህ የተቀየሙ ሰዎች እንዳሉ እንሰማለን። ኢንቴንሽናችን ግን አብዛኛው ሰው ስራ እንዲያገኝ፣ ገንዘብ እንዲያገኝ፣ እድል እንዲያገኝና ብዙ የሚሰሩ እጆች እንዲበራከቱ ካለ ፍላጎት ብቻ መሆኑን መገንዘብ ያስፈልጋል። እንግዲህ ወደፊት በማክሮ ቲም ካየን በኋላ ለህዝባችን የምንገልጽ ቢሆንም በውጭ ሀገር ገንዘባቸውን የሚያስቀምጡ ኢትዮጵያውያን የሰው ሀገር እንዲህ ያስዋቡ መሆናቸውን አውቀው ሀብታቸውን ወደ ሀገራቸው መልሰው እዚህ እንዲያለሙ፣ ከዚህም ለማሸሽ የሚያስቡ ሰዎች መፍትሄው ኢትዮጵያን ማልማት ብቻ እንደሆነ እንዲያምኑ ከአደራ ጭምር ማሳሰብ ፈልጋለሁ። ኢትዮጵያችን ትበለጽጋለች። ኢትዮጵያችን ትዋባለች። እዚህ አዲስ አበባ ያየነውን ነገ ጎንደር እናያለን፣ ጅማ እናያለን፣ ባህር ዳር እናያለን፣ አርባ ምንጭ እናያለን፣ ሐዋሳ እናያለን፣ ጅጅጋ እናያለን። እዚህ የሚቀር ጉዳይ አይደለም። እኛ ቀን ከሌት በመስራት ኢትዮጵያን መልሰን የመገንባትና በአፍሪካ በታሪኳ ልክ ውበቷ ተገልጦ የሚታይ ሀገር እስከምትሆን ድረስ ጥረታችን አይቋረጥም። ወጣቶች በስፋት ይሄን ነገር እየተማሩ ነው ያሉት። ይሄን እናስቀጥላለን። ለህዝባችን ድጋፍ እጅግ አድርገን እናመሰግናለን። እንኳን ደስ ያላችሁ። ግን ደግሞ እርካታ የሚባል ካንሰር እንዳይዘን። እርካታ አደገኛ በሽታ ነው። ገና እየጀመርን ነው። ብዙ ጥረት፣ ብዙ ትጋት፣ ብዙ ስራ ከፊታችን አለ እና እቺን ጀስት እንደ ጅማሮ ብቻ ወስደን የሚቀጥለውን ስራ በሚቀጥለው ጊዜ አብረን የምናይ ይሆናል። በሚቀጥሉት 2-3 ሳምንታት ሌላ ኮሪደር ደግሞ እንደዚሁ የምናይ ይሆናል። ዛሬ የነበረን ጊዜ አስደሳች ነው። እጅግ አድርጌ አመሰግናለሁ። እንኳን ደስ ያላችሁ።